በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም በአገር ውስጥም በውጭ ሀገርም ያላችሁ በወልድ ውልደ እግዚአብሔር የተባላችሁ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አላችሁ? አምላካችን እግዚአብሔር ጾሙን የድህነት ጾም፣ የበረከት ጾም፣ የጤና ጾም ያድርግልን። አሁን እንግዲህ ጾማችን ከተጀመረ አራተኛውን ሳምንት ጨርሰን ወደ አምስተኛው ሳምንት ለመግባት እየተቃረብን እንገኛለን። በዚሁ እንግዲህ በአምስተኛው ሳምንት ጾማችን የመጀመሪያው ዕለተ ሰንበት ደብረ ዘይት ይባላል። ደብረ ዘይት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ደብረ ዘይት ላይ ተራራው ላይ ወጥቶ ለደቀ መዛሙርቱ ዓለም የሚያልፍበትን የመጨረሻ ጊዜ ያስተማረበት እንደሆነ ቤተክርስቲያናችን ታስተምራለች። እንግዲህ በቤተክርስቲያናችን አስተምሮ ይህ ዓለም ኃላፊ ጠፊ ረጋፊ እንደሆነ ሁል ጊዜ የማስተማር ምእመናኖቿን የማስጠንቀቅ የማሳወቅ ስራዋ እንኳ ቢሆን በተለየ መልኩ ግን ለራሱ የቻለ በዓመት 2 ጊዜ ታስባለች። ጌታ ዳግም እንደሚመጣ ዳግም መጥቶም ዓለሙን እንደሚያሳልፍ ሁሉም ነገር ኃላፊ ጠፊ እንደሆነ በተለየ መልኩ ታስተምራለች። እንግዲህ አንደኛው በዚህ በጾማችን ወቅት በጾመ ኢየሱስ በአብይ ጾማችን ውስጥ 5ኛው እሁድ የምናከብርበት ነው የምናስብበት ነው የሚሆነው። ሁለተኛው ደግሞ ዓመቱን በመጨረሻ ጳጉሜን በገባ በሳምንቱ በዛ ሳምንት ውስጥ ደብረ ዘይት ብላ ታስባለች። ስለዚህ አሁን እንግዲህ ዳግም ይመጣል ብላ ታስተምራለች ቤተክርስቲያናችን። ዳግም ምጽአት ሁለተኛ ምጽአት ማለት ነው። የመጀመሪያ ምጽአቱ ከዚህ ዓለም የመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም አባታችን በገባለት ቃል መሰረት ወርጄ ተወልጄ አድንሃለሁ ባለው መሰረት መጀመሪያ መጥቶ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ ተጠምቆ ጾሞ ጸልዮ ታሞ መከራ ተቀብሎ ተሰቅሎ ሙቶ እንግዲህ ተነስቶ አረገ ብለን እንማራለን፣ እናስተምራለን፣ እንመሰክራለን ማለት ነው። ይሄ የመጀመሪያው የመጣውበት ምጽአቱ ምንድነው? እኛን ለማዳን ነው። ለማዳን ለማስተማር ይቅርታ ለማድረግ ዝቅ ብሎ ክብሩን ዝቅ አድርጎ ተዋርዶ እኛን ለማክበር ከሞት ወደ ሕይወት ከመርገም ወደ በረከት ለማሸጋገር ነው የመጣው። ከጨለማ ወደ ብርሃን ከሞት ወደ ሕይወት ለማሸጋገር ነው የመጣው። ከክህደት ወደ ሃይማኖት ከኃጢአት ወደ ጽድቅ ለማሸጋገር ነው የመጣው። የመጀመሪያው ምጽአቱ ይሄ ነው። አሁን ሁለተኛው ወደ ምጽአት የሚባለው ግን ከዚህ ለየት ይላል። ሁለተኛው ምጽአት ለየት የሚያደርገው በግርማ መለኮት ነው የሚመጣው። በክበበ ትስብእት በግርማ መለኮት ነው የሚመጣው ምእመናን። ይሄ ምጽአቱ በግርማ መለኮት ይመጣል ማለት ምን ማለት ነው? በአስፈሪ ሁኔታ ነው የሚመጣው። በመላእክት አጅቦ ይመጣል። በክብር ሆኖ ይመጣል። በዛን ሰዓት የሚመጣው ለምንድን ነው? ዋጋ ለመስጠት ክብር ለመስጠት ይመጣል። ያቺ ቀን ያቺ ዕለት ምን ትባላለች? ዕለተ ፍዳ ዕለተ ክብር ትባላለች። ዕለተ ክብር ማለት እንግዲህ እንደ እግዚአብሔር ፈቃድ እንደ ትምህርቱ እንደ ቃሉ ጸንተው ተዘጋጅተው በንስሐ ሆነው በጾም በጸሎት ተወስነው በቁርባን ተወስነው ለኖሩ ዋጋቸውን ክብራቸውን ለመስጠት ነው። በዚሁ በቸለልትነት ነገ እናደርገዋለን እያሉ በቸለልትነት ለኖሩ ትምህርቱን ተአምራቱን የጌታን ያደረገውን ወለታ ያስተማረውን ትምህርት ሁሉ ባለማሰብ በቸለልትነት የኖሩ ደግሞ ፍዳቸውን ለመስጠት ነው።
የሚመጣው። ስለዚህ ያቺ ቀን ምን ትባላለች? ዕለተ ፍዳ ዕለተ ክብር ትባላለች። ይህም እንዳይሆን ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚያስተምርበት ጊዜ እየተመላለሰ በሚያስተምርበት ጊዜ ደብረ ዘይት ተራራ ላይ ወጥቶ ለደቀ መዛሙርቱ የምጽአቱን ነገር ሲያስተምራቸው እንዲህ ብሎ ነው ካስተማራቸው ቃላት አንዱ እንዲህ ብሎ ነው ያስተማረው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 42 ላይ ትጉሁ እንከ በአይ እስመ ኢተአምሩ በአይ ሰዓት ይመጽእ እግዚእክሙ ብሏል። ትጉሁ እንከ በአይ ሰዓት እስመ ኢተአምሩ በአይ ሰዓት ይመጽእ እግዚእክሙ፣ ጌታችሁ በየትኛው ሰዓት በየትኛው ቀን በየትኛው ዘመን እንደሚመጣ ስለማታውቁ ወይ አታውቁምና ተግታችሁ ኑሩ ብለዋል። ለምንድን ነው? ለጾም፣ ለጸሎት፣ ለምጽዋት፣ ለቁርባን፣ ለስግደት፣ ለትሩፋት፣ ለንስሐ ሁሉ ተግታችሁ ኑሩ። ለምን? ጌታችሁ ዓለሙን የሚያሳልፍበት እናንተን እያንዳንዳችሁን በሞት የሚጠራበት ቀንና ሰዓት አታውቁምና ተግታችሁ ኑሩ ብሎ አስተምሯል። ስለዚህ ለዚህ ነው ይህ በዓል የተወደዳችሁ የእግዚአብሔር ቤተሰቦች ይህ ቀን ይህ ዕለት ይህ ቃል የሚተላለፍበት አምላካችን መድኃኒታችን ኢየሱስ ክርስቶስ ለልጆቹ ለሚከተሉት ለክርስቲያን ለዓለም ሙሉ ያስጠነቀቀበት ቃል ስለሆነ ይህ ደግሞ ነገረ ምጽአቱን ዳግም ነገረ ምጽአቱን የሚታሰብበት ቀን ስለሆነ በደብራችን ደግሞ በሰሚት መንበረ ስብሐት ቅድስት ልደታ ቤተ ክርስቲያንና ቅዱስ ዑራኤል በታላቅ መንፈሳዊ ድምቀት ይከበራል። ይከበራል ስላችሁ ለየት ባለመልኩ የጾም ወቅት ስለሆነ በዚህ ቀን ግን በአምስተኛው ሳምንት በደብረ ዘይት በዕለተ ሰንበት ቃል ኪዳን ወጥቶ ንግስ ተደርጎ በሚገባ ከሌሎቹ ሰንበታት ለየት ባለመልኩ ይከበራል ይታሰባልና በዚሁ በደብሩ ተገኝታችሁ የነገረ ምጽአቱን በዓል አብረን እንድናከብር አብረን እንድናስበው አብረን በሚገባ በመንፈሳዊ ድምቀት እንድናከብር ለማለት ነው። ይህንን ጥሪያችንን እንግዲህ ለማስተላለፍ ነው በዚህ ሚዲያው የምናስተላልፍላችሁ። መልካም የጾም ጊዜ ያድርግልን፣ የበረከት ጾም ያድርግልን፣ የድህነት ጾም ያድርግልን፣ ጤና ስጋ ጤና ነፍስን የምናገኝበት ጾም ያድርግልን። በዚሁ እንግዲህ ተወደዳችሁ የእግዚአብሔር ቤተሰቦች ቦታው የሚገኘው በሰሚት አካባቢ ፊጋ አካባቢ የሚገኝ ልደታ ቤተ ክርስቲያን ነው። በታላቅ ድምቀት ይከበራል። ታቦት ይወጣል፣ ይነግሳል። ሁሉም ነገር ቅድመ ዝግጅቱ ተከናውነዋልና መጥታችሁ ከኛ ጋራ እንድታከብሩ ለማለት ያክል ነው። ወስብሐት ለእግዚአብሔር። ይቆየን።